አባዬ ደግሞ የት ሄዳል ብለህ ነው? አሁንማ ጭራሽ መውጫ መግቢያ ያሳጣኝ እኮ መፈናፈኛ ነው ያሳጣኝ። ምን አንቺም ብቻ እንዴ? እኔንም እኮ አላስገባ አላስወጣኩ ነው ያለኝ አባዬ። ደግሞ አንተ ምን ቤት ነህ? እሷስ መቼም ያው ሴት ነች። አንተ ምን ቤት ነህ? ምን ወጥ ቤት ልበል? ቆይ እኛ አንተኛን እንደምትጠይቀን ለምን ልጁን ሄደህ ራስህ አትጠይቀውም? ሄድ ይሄ ምን ቻት? እኔ ነኝ እሱ ጋር የምሄደው እንዴ? አንተ እንዴት ነው ተናናቅ ነው? እኔማ ብሄድ ያው ለዚህ ጋማ ቁርብ ቢሆን እጄ ራሱ እንዲመጣ ነው ማድረገው። አባዬ ደግሞ እንኳን እዚያም ተው ውጭ ሆኖ ራሱ እኮ አልቻልነው። ደግሞ ጭራሽ እዚህ ልታመጣው ነው? ይኸውልሽ አንቺ እኮ ችግሩ ምን እንደሆነ ታውቃለሽ? አንዱ ብረት መዝጊያ የሆነ ብታመጪ ኖሮ አንቺም ተጭንቀት እኛም ታሳብ እንገላገል ነበር። ይሄ እንጎልፋቶ እንደሆነ አንድ የምን ቡኮ ነው? ምን ይሄ የአህያ ባል ተጅባ ያስጥልም የሚባለው አይነት ነው። ምን ያደርግልሻል ይሄ? እኔ እኮ ለቤተሰቤ ክብር ስለማሰብ ነው እንጂ እኔ ለሷ አንሼ ነው እኮ። እኔ መግደል አናሳይም አባዬ። ተው እንዲህ በሆነ እንደው ሄጄ እንዳልገለው አንተ ትገለዋለህ። ኧረ እግዚአብሔር ይስጥ እናቴ። ደግሞ የሰው ገለህ እኛስ ራሱ ያንን የእስር ቤት መከራ እንችለዋለን እንዴ? ነጋ ጠባል አንተ ምሳ ማመላለሱት ውይ እና እሱን አስቤያ እንደ አባዬ አንተ እንዳደክም ብዬ ከዚህ ቃሊቲ ምን አስኬደህ እንዴ? ቢቀርስ እኮ እሱን አስቤ እኮ እና እሱን አይደለ ዝበል ቀዳዳ። እኔ የማያደርገውን ነገር የሚቦተረፍ ሰው አልወድም። አንተን አሁን ሰው የምትገል አንተ ብቻ ጎድጓዳ ሳህን አስቀርበህ ግደል። ይህንን እህሉን የማይናገረውን የማይጋገረውን በላተኛ ደግሞ ወንድሜ ለኔ ያንስ እና በመወዳት እህቴማ ለማንም አልደራደርም። ሲመጣ ግጥም መቼም አይተርፍም። ሰው አይሆንም ያ ሰውዬ ከዛ በኋላ። አዎ እንዴ ማይክ ታይሰን በጣም የኔ ታይሰን፣ የዚህ ቤት ታይሰን እና የእህሉ ታይሰን የእህሉ እንዴ አንበታ መቅጠሩ ነው እንጂ ተሱተና እንደ ዘመኑ እንዴት ሁሉም እንደ ዘመኑ። አሁን በኔ ዘመን ተስታው ፋልካኦ ፔሌ። እሺ በእኛ ጊዜስ? በእናንተ ዘመን ሮናልዶ ማንዶም ሜሲ እሱ ራሱ በሁለት ይከፈላል። አንዱ ሰው ሰራሽ ፉትቦለር አለ፣ አንዱ ደግሞ የመድኃኒዓለም ፉትቦለር አለ። ሲፈጥረው መድኃኒዓለም የፈጠረለት መሲን ተውሰድ አይታል። 7 ሰው መሃል ገብቶ አተራምሶ ለብቻ ሲወጣ አባዬ እኔ ስለ ኳስ ምንም አይገባኝም። ስለዚህ ተወኝ። ኧረ ዴቭ በእናትህ ና ተነስ፣ ልጁን ተከተል። ምንድን ነው? ምን ተፈጠረ? አንዱ ነው ካልቸኞሽ ብሎ እዚህ ድረስ መጥቶ ያደድብ ሳይን አይቀርም። ታዲያ ያቻ እንዴ ነግረሽው የለም እንዴ? ከነገርሽው እኔ ወንድ ነኝ ራሴን በራሴ እችለዋለሁ ለራሴ ቆምለታለሁ ካለ ይሞክረው። እሱ ምን ያርግ? ወይኔ ዴቭ በእናትህ ተከተለው፣ በእናትህ አይ ሴት ላኮ ሞታ አይፈራም ማለት ይሄ ነው። አዎ ልክ እኮ ነው። ግን በእናትህ ዛሬን ተከተለው፣ በእናትህ ወይኔ በእናትህ ምን አይነት ነው የገባው? እሺ እውነቷን ዳዊቴ ሂድና ተከተለውና ሬሳውን ሰብስብላት። ሂድ በኋላ ዳውለኛ ነው የሚጠራ። አሁን ስለ ኳስ ደህና እያወራሁ ነበር። ምን አለበት ባወራበት? ኧረ አባዬ ደግሞ እንዴ አባዬ ደግሞ ምን ታደርጊ? ቁጭ ብዬ አየሽኝ 7 መሃል ገብቼ እንዴት ካተራምሼ ተመሃላቸው እንዴት እንደምወጣ እንዲህ ስል ሁለት በዚህ አጋድሜ ነበር ማልፈው። ዛሬ እናንተን ወለድኩና እኔ ራሴ ተጋደምኩ እዚህ መሃላቸው።